ከፈጣን ጥቃት ወደ አስጨራሽ ጦርነት ግዙፉ የአሜሪካ የነዳጅ ጫኝ አውሮፕላን በኢራቅ ሰማይ ላይ ወደቀች። ሰራተኞቿም ተገደሉ። አዲሱ የኢራን መሪ ሙጅተባ ካሚኒ በሁሉም ላይ እሳት የረጨ ጠንካራ ንግግር አደረጉ። ኢራን በወረራው ጦር የአየር መከላከያ ውስጥ ሰርገው የሚገቡ የክላስተር ሚሳኤሎችን የቴል አቪቭ እምብርት ላይ መታች። ይህም ከፍተኛ ውድመት አስከትሏል። የኢራን ፕሬዝዳንት ጦርነቱን ለማቆም የቴህራንን ቅድመ ሁኔታዎች አስቀምጧል። ትራምፕ አስደንጋጭ ምላሽ ሰጥቷል። ግብጽ ደግሞ የጋራ የአረብ መከላከያ በአስቸኳይ ለማንቃት የጋራ የአረብ ጦር እንዲመሰረት ጠይቃለች። ወታደራዊ ኦፕሬሽኑ 14ኛ ቀኑን ሲይዝ ምን እየተከሰተ ነው? አዲሱ የኢራን ዋና መሪ ሙጅተባ ካሚኒ ለመጀመሪያ ጊዜ ለህዝቡ ንግግር አድርጓል። ንግግሩ በመንግስት ቴሌቪዥን በዜና አንባቢ የተነበበ ጽሑፍ መግለጫ ሲሆን በስክሪኑ ላይ የሚታዩት የሙጅተባ ቋሚ ምስሎች ብቻ ነበሩ። ይህ ትዕይንት በስለላ ድርጅቶችና በህዝቡ ዘንድ ሰፊ ጥርጣሬን ፈጥሯል። ሙጅተባ አባቱ በተገደለበት በየካቲት 28ቱ የአየር ድብደባ ወቅት ከባድ ጉዳት ሳይደርስበት አልቀረም የሚሉ ግምቶችን አስነስቷል። ከንግግሩ በኋላ የወቅቱ የጦርነት ሁኔታ ሶስት ዋና ዋና ለውጦችን እያሳየ ነው። የመጀመሪያው የኢራን አመራር በሙጅተባ ካሚኒ ስር ቁጥጥሩን ለማድረግ የሚያደርገው ጥረትና በጤና ሁኔታው ላይ ያለው ከፍተኛ ሚስጥራዊነት ነው። ሁለተኛው ለውጥ የመቋቋም ግንባር አክሲስ ኦፍ ሬዚስታንስ የተባለው ቡድን የጠላትን የውስጥ ግንባር ለማጥቃት በሚሳኤል ናዳ የማጥለቅለቅ ስልትን በመጠቀም የተቀናጀ ጥቃት መፈጸሙ ነው። ሶስተኛው ለውጥ በምዕራብ ኢራቅ በኩል የወደቀችው የዩናይትድ ስቴትስ አየር ኃይል ስትራቴጂካዊ ኬሲ 135 ነዳጅ ጫኝ አውሮፕላን ጉዳይ ነው። እዚህ ጋር በርካታ ጥያቄዎች ይነሳሉ። ሙጅተባ ካሚኒ በመጀመሪያ ንግግሩ ላይ ለምን ቋሚ ምስል እና በጽሑፍ መግለጫ ብቻ ተወሰነ? በንግግሩ ውስጥ የተላለፈው አደገኛ መልእክት ምንድን ነው? ይህ የሚሳኤል ናዳ ወይም ሳቹሬሽን አታክ ስልት እንዴት የጠላትን የተደራራቢ መከላከያ ሰብሮ በመግባት ከ150 በላይ ሰዎችን ሊያቆሰልና ሙሉ ቤቶችን ሊያፈርስ ቻለ? በአሜሪካ የነዳጅ ጫኝ አውሮፕላን ውድቀት ጀርባ ያለው እውነተኛ ምክንያት ምንድን ነው? በሚሳኤል ተመታ ወይስ በአየር ላይ ግጭት የተከሰተ አደጋ? የአመራር ቀውስ፣ የሙጅተባ ካሚኒ የመጀመሪያ ንግግር። በመጨረሻም በዚህ ለአስጨራሽ ጦርነት ውስጥ የጊዜውን ቁማር ማን ያሸንፋል? የአሜሪካና የጽዮናውያን የሎጂስቲክስ የበላይነት ወይስ ቴህራን የምትመካበት የኢኮኖሚ የማዳከም ስትራቴጂ? ሰላም ጤና ይስጥልን የተከበራችሁ የዩኤንኤስ ኒውስ ቤተሰቦች፣ የከበረ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። ሰናይ ቆይታን ተመኘን። በቀጥታ ወደ ዝርዝሩ እናልፋለን። በመጀመሪያ በየካቲት 28ቱ ኤፒክ ፊውሪ ኦፕሬሽን የመጀመሪያ ቀን አሊ ካሚኒ በድንገት ሲወገድ ይህ በኢራን ከፍተኛ የአመራር እርከን ላይ የስልጣን ተጠቂነት ቀውስ ፈጥሮ ነበር። አመራሩ ቀጣይነት እንዲኖረው ውስጣዊ የመከፋፈል እንዳይመስል አሴምብሊ ኦፍ ኤክስፐርትስ በአስቸኳይ ተሰብስቦ የ56 ዓመቱን ልጁን ሙጅተባ ካሚኒ መጋቢት 8 ቀን 2026 የኢራን ሶስተኛው የበላይ መሪ አድርጎ ሾመ። ሐሙስ መጋቢት 12 ቀን አዲሱ መሪ የመጀመሪያውን ህዝባዊ ንግግር አደረገ። የንግግሩ ሁኔታ ድምጸትና በውስጡ የነበሩት ስልታዊ ትዕዛዞች በአሁኑ ጊዜ የኢራን ጦርነት የሚመራበት መሰረታዊ የፖለቲካ ሰነድ ተደርጎ ይወሰዳሉ። ንግግሩ የተላለፈበት መንገድ ለምን ከወትሮ የተለየና እንዲህ ሊሆን ቻለ? መልሱ የኢራን መንግስትና አስተዳደር ዘዴ ሙሉ በሙሉ መሪውን ቀጣይነት ያለው ካሪዝማቲክ መገኘት ላይ የተመሰረተ ስለሆነ ነው። ሆኖም በዚህ ጊዜ የተከሰተው ፍጹም የተለየ ነበር። መግለጫው በቀጥታ ስርጭትም ሆነ በቪዲዮ አልተላለፈም። የሙጅተባ አዲስ ምስል አልታየም። ብሔራዊ ቴሌቪዥኑ አንዲት የዜና አንባቢ 7 ነጥቦችን የያዘ ረዥም መግለጫ ስታነብ የሙጅተባን የድሮ ምስል አሳይቷል። ይህ የእይታ መጥፋት የስለላ ግምገማዎች እንዲበራከቱና በሰዎች ዘንድ ስለ ጤና ሁኔታው ጥርጣሬ እንዲፈጠር አድርጓል። ከሀገር ውጭ ካሉ ተቃዋሚዎችና ከዲፕሎማቶች ሾልኮ የወጡ መረጃዎች ሙጅተባ አባቱ በተገደለበት ድብደባ ወቅት ከባድ ጉዳት እንደደረሰበት ይናገራሉ። ወሬዎች እንደሚሉት በሆዱና በታችኛው የሰውነት ክፍሉ ላይ ከባድ ጉዳት ደርሶበት በአሁኑ ወቅት በአንድ ሚስጥራዊ የመሬት ውስጥ ተቋም በሰው ሰራሽ የመተንፈሻ መሳሪያ ላይ ሊሆን ይችላል። የኢራን ባለስልጣናትስ ለዚህ ምን ምላሽ ሰጡ? ባለስልጣናቱ በኦፕሬሽኑ ወቅት መጎዳቱን አልካዱም። ነገር ግን ደህንነቱ የተጠበቀና በጤና ላይ መሆኑን አረጋግጠዋል። ይሁን እንጂ ለሀገር ህልውና ወሳኝ በሆነ ወቅት ላይ በእሱ ስም የተጻፈ መግለጫ እንዲነበብ መደረጉ ከባድ የሕክምና ወይም የክወና እንቅፋቶች መኖራቸውን ያሳያል። የአሁናዊ ምስሉ ሚስጥር መሪው ቆስሏል ወይ? ተንታኞች እርስ በርሳቸው በሚደጋግፉ ሁለት ሁኔታዎች ላይ ይስማማሉ። አንደኛ ሙጅተባ በአካል ደካማ በመሆኑ በአደባባይ መታየት አለመቻሉ፣ ሁለተኛው ደግሞ የኢራን አብዮታዊ ዘበኛ ሙሉ አስፈጻሚነት ስልጣን ተቆጣጥሮ ለወታደራዊ ጥላ መንግስቱ ህጋዊነት ለመስጠት የታናሹን ካሚኒ ስም እንደ ማህተም እየተጠቀመበት መሆኑ ነው።
የመግለጫው ይዘት ግን ጠንካራ ነበር። አሁን ላለው የተኩስ አቁም ዲፕሎማሲያዊ መውጫ መንገዶችን ወይም ድርድሮችን ሙሉ በሙሉ ዘግቷል። ንግግሩ አሜሪካና እስራኤል ለፈጸሙት ጥቃት የኢራን ስልታዊ ምላሽ የሚወስን ሁሉን አቀፍ ያልተመጣጠነ ጦርነት አዋጅ ነበር። በንግግሩ ውስጥ በዓለም አቀፍ ላይ ተጽዕኖ ያለው ትልቁ ውሳኔ የሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቀጥል የተናገረው ንግግር ነው። ካሚኒ በመግለጫው ላይ የሆርሙዝ የባህር በርን የመዝጋት መሳሪያ በጠላት ላይ ከፍተኛ ጫና ማሳደሪያ ሆኖ መቀጠል አለበት ብሏል። ይህ የኢራን ስልት የዓለም ኢኮኖሚን በታጋችነት መያዝ መሆኑን አረጋግጧል። ይህ መግለጫም በዓለም አቀፍ የነዳጅ ገበያ ላይ ፈጣን ድንጋጤን ፈጥሯል። የብሬንትፎርድ የነዳጅ ዋጋ በአንድ በርሜል ከ$100 በላይ ሆኗል። መግለጫው ጨምሮም ጠላት ብዙ ልምድ የሌለውና ለከፍተኛ አደጋ የሚጋለጥባቸውን አዳዲስ ግንባሮችን እንደሚከፍቱ ማስጠንቀቂያ ሰጥቷል። እነዚህ ግንባሮች ጦርነቱ ከቀጠለና ሁኔታዎች ካስገደዱ እንደሚጀምሩ ተናግሯል። ይህ የታሰበበት ስልታዊ ብዥታ ወደ ኢመደበኛ የውጊያ መስኮች እንደሚሸጋገር እቅድን ያሳያል። ተንታኞች እንደሚሉት እነዚህ አዳዲስ ግንባሮች በቀጠናው የውሃ ማጣሪያ ጣቢያዎችና መሰረተ ልማቶች ላይ የሳይበር ጥቃት ማድረስን ሊያካትቱ ይችላሉ። ወይም በምዕራባውያን ሀገራት ውስጥ ያሉ ሚሊሻዎች ተኝቶ የቆዩ ሴሎችን ማንቃት ወይም በባህር ላይ ሽብርን ከቀይ ባህር እስከ ፋርስ ባህረ ሰላጤ እስከ ህንድ ውቅያኖስ ወይም ሜዲትራሊያን ባህር ድረስ ማስፋፋትን ሊያካትት ይችላል። ካሚኒ የጎረቤት ባህረ ሰላጤ ሀገራትን በቀጥታ አስጠንቅቋል። በግዛታቸው ላይ ያሉ የአሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉ ጠይቋል። የአሜሪካ ጥበቃ ውሸት መሆኑን ገልጾ ከዋሽንግተን ጋር መተባበር መቀጠልን እነዚህ ሀገራት የኢራን ጥቃት ኢላማ እንደሚያደርጋቸው አስጠንቅቋል። እዚህ ጋር ቴሄራን ባህሬን፣ ኳታር፣ ኤምሬትስን ከአሜሪካ ወታደራዊ ጥምረት ወይም መሰረተ ልማት ደህንነት አንዱን እንዲመርጡ በማስገደድ የአሜሪካን ጦር ለብቻው ለማግለል እየሞከረች ነው። ለሀገር ውስጥና ህዝብ ደግሞ መግለጫው በአሜሪካና በወራሪው ጦር ድብደባ የደረሰውን ከባድ ሰብአዊና ብሔራዊ ኪሳራ አምኗል። የኢኮኖሚ መሳሪያ የሆርሙዝ የባህር በርን የመዝጋት ዛቻ። በመግለጫው ውስጥ ያልተለመደ የግል ስሜት ተንጸባርቋል። ካሚኒ የቅርብ ዘመዶቹን ማጣቱን ጠቅሶ የአባቱን አስክሬን ከመስዋዕቱ በኋላ ለማየት መብቃቱን ተናግሯል። በሚናብ ከተማ በአንድ ትምህርት ቤት ላይ በደረሰ ድብደባ ከ165 በላይ ሰዎች ለሞቱባቸው ቤተሰቦች መጽናናትን ተመኝቶ እያንዳንዱ ሞት የብድር መመለሻ ወይም በቀል ጉዳይ እንደሆነ ገልጿል። መግለጫው ከአሜሪካና ከወራሪው መንግስት ግልጽ የገንዘብ ካሳ የጠየቀ ሲሆን በማንኛውም ሁኔታ ከጠላት ካሳ እንወስዳለን፣ እምቢ ካሉ ደግሞ ተመጣጣኝ ከሆነ ንብረታቸው ላይ እንወስዳለን ሲል ገልጿል። በመጨረሻም መጋቢት 13 በሚከበረው የቁድስ ቀን ላይ ከፍተኛ የህዝብ ሰልፍ እንዲደረግ ጠይቋል። ይህም ብሔራዊ አንድነትና ጥንካሬን ለማሳየት የግዴታ መሆኑን ገልጿል። ለዓመታት ለተከሰተው የውስጥ አለመረጋጋት ምክንያት የነበረውን ጥልቅ የኢኮኖሚ ችግር ችላ ብሎታል። ዓለም አቀፋዊና የኢራን ስደተኞች ምላሽ የቀውሱን ጥልቀት አሳይቷል። በስደት ላይ ያሉት ልዑል ረዛ ፓህላቪ ንግግሩን ኮንነው አዲሱ አያቶላ እንደ ድሮ አያቶላ ነው በማለት ስርዓቱ መለወጥ እንደማይችል ገልጸዋል። የትራምፕ አስተዳደር ለንግግሩ የሰጠው ምላሽ ጠንካራ ነበር። የሲኤንኤን ጣቢያ የኢራን ስርጭት የተወሰነ ክፍል በማሳየቱ በግልጽ ኮንነዋል። ይህም በጦርነት ወቅት መረጃን የመቆጣጠር ስሜታዊነትን ያሳያል። የመጋቢት 12ቱ ንግግር ዋና ስልታዊ ውጤት እንደሚያረጋግጠው የኢራን ስርዓት ምንም እንኳን መደበኛ ጦርነቱ ክፉኛ ቢመታም አሁንም በአስተሳሰቡ ግትር መሆኑን ነው። የሆርሙዝ የባህር በርን ለመዝጋትና አዳዲስ ግንባሮችን ለመክፈት ያላቸው ቁርጠኝነት ነው። ኢራን የባህር ኃይሏ ሙሉ በሙሉ ቢጠፋና ነዳጅ የማጣራት አቅሟ ቢወድም እንኳን ለዓለም ማህበረሰብ የማይሸከሙትን የኢኮኖሚ ህመም ለመስጠት መዘጋጀቷ ነው። ይህ የገንዘብ ኪሳራ አሜሪካን ኤፒክ ፊሪ ኦፕሬሽንን ቀድማ እንድታቆም ያስገድዳታል የሚል ተስፋ አላቸው። በዚህ ንግግር መሰረትና እያንዳንዱን ቃል ተግባራዊ ለማድረግ ኢራን በጠላት የውስጥ ግንባር ላይ ከፍተኛ ስነ ልቦናዊና ቁሳዊ ጉዳት ለማድረስ የባላስቲክ ሚሳይሎቿን ለመጠቀም ወስናለች። በመጋቢት 11 እና 12 መካከል ግጭቱ ወደ ከፍተኛ ደረጃ ተሸጋግሯል። የኢራን አብዮታዊ ዘበኛና የሊባኖሱ ሄዝቦላ ሰፊ ቦታን ኢላማ ያደረገ የተቀናጀ የጋራ ኦፕሬሽን ፈጽመዋል። ሰላም